ሰላም ቤተሰቦች እንዴት ናችሁ? በየትኛው ዘርፍ ተሰማርታችኋል? እርሻ መሳሪያዎች አላችሁ ወይስ ታከራያላችሁ ወይስ ደግሞ እርሻ ስራ አላችሁ ወይስ መንገድ ነው የምትሰሩት? ነው ኬዝ 1H ማክሰም 125 ስለሚባለው ትራክተር ኤፊሲየንሲው እና የሚሰራውን ስራ በቀን እናየው። አንድ ማሽን እንግዲህ 125 ሆርስ ፓወር ያለው ትራክተር ፕሩዊንግ ካፓሲቲ ምን ያክል ነው፣ በቀን ምን ያክል ሄክታር አርሶ ይበላል የሚለው እና እንግዲህ አንድ ሰው በቀን 8 ሰዓት ወይም 10 ሰዓት 12 ሰዓት ሊሰራ ይችላል። ግን ይህ ማሽን ምን አይነት ማሽን ነው ወይስ ደግሞ ሊሰራ የሚችለው ምን ያክል ሰዓት በምን ያክል ሰዓት ምን ያክል ሄክታር አረሰ የሚለውን ለማየት እንግዲህ ሰዓቱን ራሱ ማሽኑ ሪከርድ ያደርግልኛል። ደግሞ ልናስቀምጠው ግምት አለን። እንግዲህ ፐርፌክት ላይሆን ይችላል፣ ግን ፎርሙላውን ተከትለን ምን ያክል እንደሚሄድ እንግዲህ ይህ ትራክተር ከ0.6 እስከ 1.25 ሄክታር ፐር ሃወር ማለት ይችላል ማለት ነው። ይሄ እንግዲህ ይህንን ስንል የሶይሉን አይነት እና የማረሻችንን ሳይዝ ይወስነናል ማለት ነው። እንግዲህ ሶይሉ በጣም ሀርድ የሚሆን ከሆነና ደግሞ ማረሻችን ሳይዙ እያነሰ የሚሆን ከሆነ የሚወስደው ሰዓት ከዚህ ታች እየቀነሰብን ሄደን ሳይዙ ደግሞ ከጨመረና ሶይሉ ስሙዝ ወይም ደግሞ ሶፍት ሶይል ከሆነልን ደግሞ ብዙ ሄክታር በሰዓት ውስጥ ማረስ እንችላለን። በቀን ውስጥ ብዙ ሄክታሮችን ሸፍነን መሆን እንችላለን ማለት ነው። ስለዚህ ስታንዳርድ ፎርሙላ ስታንዳርድ ፎርሙላ ምንድን ነው ስንል ስታንዳርድ ፎርሙላው ፐር ሃወር ነው የሚሰራው ወይም ደግሞ ኢፌክቲቭ ፊልድ ካፓሲቲ ወይም ደግሞ አክቹዋል ወርክ ደን ምን ያክል እንደሆነ ለማስራት ማለት ነው። እንግዲህ ኢፌክቲቭ ፊልድ ካፓሲቲ ወይም ደግሞ አክቹዋል ወርክ ደን እኩል ይሆናል ካፓሲቲ ኢኳልስ ቱ ዊድዝ የማረሻው ስፋት ሲባዛ በማሽኑ ስፒድ ሲባዛ በኤፊሲየንሲ ሲካፈል 10 ይሆናል ማለት ነው። የማሽኑ ኤፊሲየንሲ ቫሪ ያደርጋል፣ ስፒዱም እንደዚሁ ቫሪ ያደርጋል፣ ዊድዙም ቫሪ ያደርጋል ማለት ነው። እንግዲህ ዊድዙ ቫሪ ያደርጋል ስንል የምንገጥመው ማሽኑ የሚጠቀመው የማረሻ ስፋት ማለት ነው። የማረሻው ስፋት እየጨመረ ከሄደና ወደታች ዝቅ እያለ ከመጣ ካፓሲቲያችን እንደዚሁ ቫሪ ያደርጋል ማለት ነው። እንግዲህ ይህ ማሽን 125 ሆርስ ፓወር ትራክተር ታይፒካሊ ከ4 እስከ 5 ማረሻዎች አሉት ማለት ነው። እነዚህ እያንዳንዳቸው ስፋታቸው ከ14 እስከ 15 ኢንች ወይም ደግሞ ከ35 እስከ 40 ሴንቲሜትር ወይም ከ0.35 እስከ 0.4 ሜትር ስፋት አላቸው ማለት ነው። አንድ ማሽን ለምሳሌ ባለ 4 ማረሻዎች አሉት እንበልና እያንዳንዳቸው ስፋታቸው ደግሞ 0.4 ሜትር ቢሆን ጠቅላላ የማረሻው ስፋት የሚሆነው ነምበር ኦፍ ፕሎ ወይም ደግሞ የማረሻው ብዛት ሲባዛ በማረሻው ስፋት ይሆናል ማለት ነው። ይህም እንግዲህ ማረሻዎቹ 4 ከሆኑ ሲባዛ በ0.4 በስፋቱ ያለው የምናገኘው ስንት ይሆናል ማለት ነው? የማሽናችን ስፋቱ ይሆናል ማለት 1.6 ሜትር ስፋት ያለው ማረሻ ይኖረናል ማለት ነው። ሌላው ወርክ ስፒድ ነው እና ኤፊሲየንሲ ነው። ወርክ ስፒዱ ማለት በእያንዳንዱ ማሽኑ የሚሰራበት ስፒድ የተለያየ ይሆናል ማለት በጣም ሎድ የሚበዛበት ከሆነ በ6 ኪሎ ሜትር ፐር ሃወር ሄደ፣ በጣም ደግሞ ሶፍት ከሆነለት በ8 ኪሎ ሜትር ፐር ሃወር ይሄዳል ማለት ነው በእርሻ ሰዓት ላይ። ኤፊሲየንሲውን ስናይ እንግዲህ ኢፌክቲቭ ካፓሲቲው ሁልጊዜም ቴዎሬቲካል ከምናወራው ካፓሲቲ በጣም ያነሰ ነው የሚሆነው ማለት ነው። ለዚህም ደግሞ ተርን ሲያደርግ ወይም ሲዞር ወይም ደግሞ እያረሰ በሚሄድ ሰዓት የአንዱ ማረሻ ቀድሞ አርሶት የነበረውን ድጋሚ ኦቨርላፕ በሚያደርግበት እና ለነዳጅ ወይም ደግሞ ለአንዳንድ ነገሮች በሚቆምበት ሰዓት እነዚህ ሁሉ ሰዓቱን ይወስዱበታል ማለት ነው። ወይም ኢፌክቲቭ ነው ልንል አንችልም እነዚህ ሁሉ ስለሚኖር ማለት። ስለዚህ ከ100% ዝቅ ይላል ማለት ነው። ታይፒካሊ አንድ በእርሻ ስራ የተሰማራ ትራክተር ወይም እያረሰ ያለ ትራክተር ለመንገድም ሳይሆን በየትኛውም ቦታ ላይ ከ75 እስከ 80% ኤፊሲየንሲ ነው ማለት እንችላለን ማለት ነው። ከዛ በላይ ግን ኤፊሲየንሲ ነው ብንል የምንጠቀምበትን ወርክ ሎዳችንን ኮንሲደር በማድረግ ነው ይሆናል ማለት ነው። እንዴት ነው ካፓሲቲ የምናሰራው ለሚለው እንግዲህ ለምሳሌ እንውሰድና አንድ ማሽን 4 ማረሻዎች አሉት። የነሱ ስፋቱ 1.4 ሜትር ያርሳል ብለናል። ስፒዱን 7 ኪሎ ሜትር ፐር ሃወር ብናደርገው ኤፊሲየንሲው ደግሞ 80% ኤፊሲየንት ነው ብንለው ካፓሲቲው እኩል ይሆናል ወርክ ስፒዱ ሲባዛ በዊድዙ ሲባዛ በኤፊሲየንሲው ሲካፈል 10 እናደርገዋለን። ዊድዙ 1.6 ሲባዛ በ7 ኪሎ ሜትር ፐር ሃወር ሲባዛ በ0.8 ሲካፈል 10 እናደርግና 0.896 ሄክታር ፐር ሃወር ያርሳል ማለት ነው። ይህ ማሽን እንግዲህ አንድ ኬዝ 125 ሆርስ ፓወር ያለው
ትራክተር ጠቅላላ 0.9 ሄክታር ፐር ሀወር ያርሳል ማለት ነው። እንግዲህ 4 ማረሻዎች አሉትና በ7 ኪሎ ሜትር ፐር ሀወር ማረስ ሲችል ነው ማለት ነው።